ታሪኩ የሚጀምረው ናዝ የተባለች ወጣት ከፖሊስ አካዳሚ የምረቃ በዓል ስታከብር ነው። የበላይ አለቃዋ ኦፊሰር ሳዳላህ በክፍሉ አንደኛ በመውጣቷ በጣም ይኮራባታል። በዚያው ምሽት ከቤተሰቦቿ ጋር ምግብ ቤት ውስጥ እያከበረች ሳለ በአጋጣሚ ህገወጥ ዕቃ የያዘ ቦርሳ የተሸከመ ወንጀለኛ ትመለከታለች። አልአሻ የተባለውን ግለሰብ በፈገግታ መከታተል ትጀምራለች። ድንገት ሽጉጧን በመምዘዝ ቦርሳውን እንዲያስረክባት ታዘዋለች። ግለሰቡ ግን በአሚር እባላለሁ፣ እኔም ፖሊስ ነኝ፣ የወንጀለኞች ቡድን ለመያዝ በሚስጥር አንደርከቨር የሰራው ነው ቢላትም ናዝ ልታምነው አልቻለችም። ፖሊስ እንደጠራችና እጁን እንዲሰጥ ትነግረዋለች። ብዙም ሳይቆይ የፖሊስ መኪና መጥቶ ይዞት ይሄዳል። በአሚር በእውነትም የፖሊስ መኮንን መሆኑ ሲታወቅ ናዝ ተልእኮውን ስላበላሸችበት ደጋግማ ይቅርታ ተጠይቀዋለች። በአሚር ግን በእሷ በጣም ተበሳጭቶ ጥሏት ይሄዳል። በማግስቱ ሳዳላህ በአሚር አግኝቶት ታሪክ የተባለ የጦር መሳሪያ ከፋፋይ እንዲይዝ ተልእኮ ይሰጠዋል። ታሪክ የጦር መሳሪያ በአሳ ሳጥኖች ውስጥ ደብቆ እንደሚያስጉዝ ይታወቃል። እሱን ለመያዝ በአሚር ታሪክን በሚኖርበት የመኖሪያ ግቢ ውስጥ ለ3 ወራት መኖር ከቤተሰቡ ጋር መቅረብ አለበት። ታሪክ ወደ ግቢው እንዲያስገባው ደግሞ በአሚር ባለትዳር መስሎ መቅረብ ይኖርበታል። ታሪክ ብቻውን ስለማይኖር ሳዳላህ ለማሂር ሚስቱ ሆና የምትተውንበት ጎበዝ ፖሊስ መርጦላታል። በአሚር ይዞት ሲሄድ ግን ያገኛት ናዝን ነበር። በአሚር በሁኔታው ተናዶ እሷ ገና ጀማሪ ስለሆነች ተልእኮን ታበላሽብኛለች፣ ከእሷ ጋር ፈጽሞ አልሰራም በማለት ለሳዳላህ ይነግረዋል። አንዳንዶች አብሮ ለመስራት ፈቃደኛ ባይሆኑም ሳዳላህ ግን በውሳኔው ጸንቶ በማግስቱ ጠዋት ለተልእኮ ዝርዝር መግለጫ ፖሊስ ጣቢያ እንዲገኝ ያሳቸዋል። በዚያም ምሽት ናዝ ወደ ቤት ስትመለስ ሳዳላህ ከእናቷና ከአጎቷ ጋር ተቀምጦ ታገኘዋለች። ናዝ ለ3 ወራት የስነ ልቦና ትምህርት ለመማር ወደ ለንደን እንደምትሄድ ለቤተሰቦቿ ይነግራቸዋል። ይህ ያደረገው ሚስጥሯ ተልእኮዋን ለመሸፈን እንደሆነ እንረዳለን። ከቤተሰቦቿ መካከል ስለ ተልእኮ ዝርዝር የሚያውቅ የለም። በማግስቱ ናዝና በአሚር ሳዳላህ ዘንድ ይገኛሉ። ሳዳላህ ታሪክ ኑሃይር የተባለች ሚስትና ኦማር የተባለ ልጅ እንዳለው ይነግራቸዋል። በተጨማሪም ታሪክ ከመጀመሪያ ሚስቱ የወለዳት ዘይነብ የምትባል ትልቅ ልጅ እንዳለች ይነግራቸዋል። እሷ ግን ለንደን የምትኖረው። ታሪክ ቶፋን የተባለ ወንድምና አዳሚት ቀኝ እጅ አለው። ሳዳላህ ናዝ ከኑሃይር ጋር እንድትቀራረብ ጓደኛ እንድትሆን ያዛታል። ይህም ታሪክን በክፉ ስራው ላይ እጅ ከፍንጅ ለመያዝ ይረዳቸዋል። ከዚያም በኋላ ናዝና በአሚር በትልቁ ተልእኮ የሚረዳቸውን ታላት የተባለ መኮንን ያገኛሉ። ታላት ሁለቱም ለሰርጓ ተኳኩለው ሳለ አብረው ፎቶ ያነሳቸዋል። አብረው የሚኖሩበት አፓርታማ ለመዘጋጀት የሰርጉ ልብሶች ይዘው ይመጣሉ። ታላት ያዝ እና ላፊን በሚሉ ስሞች የተዘጋጁ የሐሰት መታወቂያ ይሰጣቸዋል። ታሪክ እንዳይጠረጠራቸው እንደ እውነተኛ ባልና ሚስት እንዲሆኑ ያሳስባቸዋል። እርግጥ ነው ናዝና በአሚር አይስማሙም። ነገር ግን እቅዱ እንዲሳካ ሁኔታው ተገደው ይቀበላሉ። በማግስቱ የባሚር ቡድን ታሪክ ወደሚኖርበት ግቢ በመሄድ ኑሃማን የተባለ ደላላ ያገኛሉ። እሱም አብረው የሚኖርበትን አፓርታማ ያሳያቸዋል። አፓርታማው የታሪክ እንደሆነ በጣም ውድ በሆነ ዋጋ እንደሚከራይ ይነግራቸዋል። ባሚር ግን ለመከራየት ማንኛውንም ዋጋ ለመክፈል ዝግጁ መሆኑን ይገልጻል። ባሚርና ሰዎቹ ከአፓርታማው ሲወጡ አዳምን ያገኙታል። አዳም እነማን ናቸው ብሎ ይጠይቃቸዋል። አሚር አዲሶቹ ተከራዮች መሆናቸውን ይናገራል። አዳም ስለ ስራቸው ሲጠይቅ ባሚር የማጓጓዣ ሺፒንግ ኩባንያ ባለቤት እንደሆነና ባለቤቱ ደግሞ የስነ ልቦና ባለሙያ እንደሆነች ይገልጽለታል። በመቀጠል ናዝና ባሚር ሁኔታው አፓርታማውን አዘጋጅቶ እስኪጨርስ ድረስ ወደሚቆዩበት ሆቴል ያመራሉ። አዳም በጥርጣሬ የተከታተላቸው መሆኑን ስለተገነዘቡ እንደ ማንኛውም ባልና ሚስት በመምሰል በትወና ይቆያሉ። በማግስቱ ባሚርና ቡድኑ ሳላዳህን አግኝተው አፓርታማውን መከራየታቸውን ያበስሩታል። ሳላዳህ እንደ ባልና ሚስት ሆነው ከታሪክ ቤተሰብ እንዲቀራረቡ ዳግመኛ ያሳስባቸዋል። በዚያው ዕለት ናዝ እና ባሚር ወደ አፓርታማው ይገባሉ። ወደ ታሪክ የመኖሪያ ግቢ ከገቡ በኋላ ባሚር እንደተራ ቤተሰብ ሆነው መታየታቸውን እንዳለባቸው ለናዝ ይነግራታል። እሷ እንደምትመቻት ፎቅ ላይ እንድትተኛ፣ እሱ ደግሞ ታችኛው ክፍል እንደሚተኛ ይስማማሉ። ከዚያም ናዝ የስነ ልቦና ባለሙያ አለመሆኗን እንዳይታወቅባት ስለ ዘርፉ ማጥናት ትጀምራለች። እንደተለመደው ባሚር ሊያሾፍባት ቢሞክርም ሌሎች ግን እሷ ብልህ ስለሆነች በፍጥነት እንደምትለምድ ይነግሩታል። በሌላ በኩል ኑሃይር ጎረቤት በማግኘቷ በጣም ተደስታለች። እንዲያውም ለእራት ትጋብዛቸዋለች። ከጥቂት ቆይታ በኋላ ኑሃሚን ናዝና በአሚር ቤት መታ ራሷ ካስተዋወቀች በኋላ አብረው እራት እንዲበሉ ትጋብዛቸዋለች። ናዝ ወዲያውኑ ግብዣውን ትቀበላለች። በአሚር ግን እንዲህ በፍጥነት በመስማማቷ በጣም ይናደዳል። ማንም ላለመጠራጠር ነገሮችን ቀስ ብሎ መውሰድ እንዳለባቸው ያምናል። ሆኖም ሌሎች ግን ሴቲቱ
ደግ ስለሆነች ናዝ ያደረገችው ነገር ስህተት እንዳልሆነ ይነግሩታል። ምሽት ላይ ናዝና በአሚር ታሪክ ቤት ይደርሳሉ። ሰላምታ ተለዋውጠው ከቤተሰቡ ጋር እራት ይበላሉ። እንደ ኑሃይር ሳይሆን ታሪክ ግን ስለ ህይወታቸው የግል ጥያቄ በማንሳት ሊመረምራቸው ይሞክራል። በዚህ መሃል አዳም በድብቅ ወደ ናዝ እና በአሚር አፓርታማ ገብቶ ፍተሻ ይጀምራል። በውስጡም የጦር መሳሪያ ያለበት ሳጥን ያገኛሉ። ናዝና በአሚር ከእራት ሲመለሱ እነሱ በሌሉበት አንድ ሰው ወደ አፓርታማው እንደገባ ይረዳሉ። አዳም ወደ ታሪክ ይመለሳል። በዚያው ቅጽበት በአሚርና ናዝ በፖሊስ ጣቢያ ይገኛሉ። በመቀጠል በአሚርና ናዝ ማንም ሰው በቤቱ ውስጥ ድምፅ መግጃ ወይም ለስላሳ መሳሪያ እንዳልቀበረ ለማረጋገጥ አፓርታማውን መፈተሽ ይጀምራሉ። ምንም ነገር ባያገኙም ወደ ቤታቸው የገባው ሰው መሳሪያ እንዳየውና ፖሊስ መሆናቸውን በእርግጠኝነት እንደተረዳ ይገነዘባሉ። በዚህም ሁሉ ሰው ከፍተኛ ጭንቀት ውስጥ ይገባሉ። በአሚር ምንም ታሪክ ቢመረምርም ከፖሊስ ጋር የሚያያዘው ምንም አይነት ማስረጃ እንደማያገኝ በመግለጽ ያረጋጋቸዋል። በማግስቱ ጠዋት በአሚር ወደ አፓርታማው ማንም እንደገባ ለማወቅ የደህንነት ካሜራ ምስሎችን ለመመልከት ቢሞከርም አዳም ወደ እሱ እየመጣ መሆኑን ሲያይ አሚር በችኮላ ወደ እሱ ይሄዳል። ምንም ጥርጣሬ እንዳይፈጠር በሰላምታ ሰጥቶት እንደማንኛውም ተራ ሰው ሆኖ ይቀርበዋል። አሚር ወደ ቤት ሲመለስ ናዝ ቁርስ አዘጋጅታ ምን አይነት ምግብ እንደሚወድ ስትጠይቀው ያገኛታል። አሚር እውነተኛ ባልና ሚስት አይደለንም፣ ስለዚህ ቤት ውስጥ እንዲህ በትህትና ልታስተናግጅኝ አይገባም ብሎ ያስባል። ይሁን እንጂ አንዳንዶች አሚር ናዝ የሰራችውን ምግብ ሲመገብና በጣም ሲደሰቱ ከርቀት ሆኖ ይከታተላል። ናዝም ምግቧ እንደጣፈጠ ትረዳለች። በዚያም ቅጽበት ታሪክ አዳም በአፓርታማቸው ውስጥ መሳሪያ ስላገኘ አሚርና ናዝ ከፖሊስ ጋር ግንኙነት ሊኖራቸው እንደሚችል እንደሚጠረጥር ለሚስቱ ይነግራታል። እሷ ግን አፓርታማውን እንዲፈትሽ በመስማማቷ ትጮህበታለች። ታሪኩ አሁን በአሚርና ናዝ መካከል ያለውን ግንኙነት እየቀየረ ቢመጣም የታሪክ ጥርጣሬ ግን ለተልእኮ ትልቅ ስጋት ሆኗል። ታሪክ ከጎረቤቱ ጋር ሲያወራ አሚርና ናዝ በጣም የተከበሩ ሰዎች መሆናቸውንና ፖሊስ ሊሆኑ እንደማይችሉ በማረጋገጥ ይነግረዋል። አሚር ታላትን ለማግኘት ይሄድና ስለ ናዝ ጸባይ ማጉረምረም ይጀምራል። እሷ በስሜት የምትነዳና ብዙ የምታወራ እንደሆነች ይገልጽለታል። ታላት ግን ፖሊሶች በእውነት ጎበዝ መሆናቸውንና የኑሃይር እምነት በቀላሉ ማግኘት ብቻ ትልቅ ነገር እንደሆነ ይነግረዋል። በዚህ መሃል ናዝ ከኑሃይር ጋር በመኪና ውስጥ ሆና ታሪክ በስልክ ሲያወራ ተሰማዋለች። በእቃው ጭነት ላይ ጉድለት እንዳለ ሲናገር ትረዳለች። ወደ ቤት ስትመለስ ያገኘችው መረጃ ለበአሚር ተነግረዋለች። በአሚርም በዚያው ምሽት ወደ ታሪክ ምግብ ቤት ለእራት እንደሚሄድና ወደ እሱ ይበልጥ ለመቅረብ መዘጋጀት እንዳለበት ይነግራታል። ምሽት ላይ ናዝ በጣም የሚያምር ልብስ ለብሳ ትዘጋጃለች። ለእራቱ በናዙበት በአሚር ቢደነቅም ስሜቱን ላለማሳየት ይሞክራል። ምግብ ቤት ሲደርሱ ሁለቱም ስለማይግባቡ ዝምታ ሰፍኖ ነበር። ነገር ግን ሰዎች ዝምታቸውን እንዲያስተውሉና አለመግባባታቸውን እንዳይረዱ በአሚር የባህሪ ትህትና ጨዋታ መጫወት ይጀምራሉ። አባቷ ከሞተ በኋላ እናቷን ለመጠበቅ ስትል ፖሊስ ለመሆን እንደወሰነች እንደሚያውቅ ይነግራታል። ሆኖም ለስራው ብቁ እንዳልሆነችና ብትተወው እንደሚቻል ይነግራታል። ናዝ በንግግሩ ተበሳጭታ ወደ መጸዳጃ ቤት ትሄዳለች። ልክ ከዚያ በኋላ ታሪክ ከባለቤቱ ጋር ምግብ ቤት ይደርሳል። በአሚርም ሰላም ካለው በኋላ አብሮት ይቀመጣል። በአሚር በሚቀጥለው ቀን ከታሪክ ጋር ለአደን መሄድ እንደሚችል ጠይቀዋል። ታሪክም ይስማማል። ተመልካቾች ወደዛ ስፍራ ከሄደ በኋላ ምን ይፈጠራል? ፓርት 2 የሚቀጥል ይሆናል። እስከዚህ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ቪዲዮ ላይክ ማድረግ